ዘንድሮ በምን እናልፋለን? እሱ የመንግስት የቤት ስራ ነው። ባለፈው ዓመት እኔም ስላሉ ነው እሳቸው እንደው ታምነው ካካሄዱት እኔ በጣም ነው የሚገርመኝ። በቃላቸው ታምነው ብቻውን ካካሄዱት ለኔ ጀግና ናቸው እሳቸው። ተራ ሽፍቶች ናቸው የሚለው ቋንቋ አማራ ክልል ላይ ብልጽግና መሰረቱን ተክሎ እንዲቆም አላስቻለው። አማራ ክልል ስንሄድ አብዛኛው የገጠር ወረዳዎች በፋኖ እጅ ነው ያሉት። እውነት ነው መነጋገር ያለብን እዚህ መድረክ ላይ በፋኖ እጅ ነው ያሉት። ኦሮሚያም ላይ ስንሄድ በሸኔ እጅ ነው ያሉት። ደርግ ህወሓትን ዝቅ አድርጎ አይቶ ሻዕቢያን ሲከታተል ነው ህወሓት አድጋ ቆጥታ መጣ። መንግስትም እነዚህ ሁሉ ማጥፋት አይችልም። ባዳውንም ማጥፋት አይችልም። ባንዳውንም ማጥፋት አይችልም። እሱ ባንዳ ብሎ ይፈርዳቸው። አንድ ክልል ብቻውን የውጭ ግንኙነት መፍጠር ይችላል። እሱማ አሻድሪ መቋቋም ያደርጋሉ። እዚህ ቤኒሻንጉል ጉሙዝ ያሉ ወራይና ወደ ሱዳን ሄደው የክብር እንግዳ ሆነው በማሽን ባንድ ፖሊስ ማሽ ተቀባል ተቆላች። የውጭ ግንኙነት ፖሊሲያችን ምንድን ነው? ለባል ትናንትና ከትግራይ ጋር በነበረው ጦርነት ኤርትራ ገብታ ኢትዮጵያ ጋር ምንም ሊዋሽ ነገር አለ። ፀሐይ የሞቀው እውነት ነው። ዛሬ ደግሞ እንደገና እሷ ላይ የጦርነት አታሞ እንደልቃለን። እዛ ጦር ሜዳ ላይ አንድ አርቲስት አንድ ክላሽ ይተኩስ ተኝቶ ምሽግ ውስጥ ገብቶ ከሰራዊቱ ጋር ይተኩስ። እዛ ጋር ነው ወንድነት። የትኛውን የዳልጃ ጋፍጠህ ነው አንተ ሆ ብለህ ሰዎችን የምታነሳሱ? የብሔር ብሔረሰቦችን ጥያቄ ይፍታ። እንዲያውም አሁን ህዳር ወር ይከበር የለም ዝም ብሎ አካኪ ዘራፊ የተባለ ወይም ወደ ሰማይ ዘል ማክበር ሳይሆን የአንድ ብሔረሰብ ጥያቄ ምንድን ነው? የማንነትና የወሰን ጥያቄ የሚጠይቁ ብሔረሰቦች አሉ። ስፔሻሊ ከማንነት ጋር ተያይዞ የዚህ የዞን የወረዳ ጥያቄ የሚጠይቁ ከኤርትራ ጋር ያለው ነገር በወዳጅነት እንዲፈታ ዲፕሎማሲ ያስፈልጋል። ዲፕሎማሲያችን ምን ይመስላል የሚለው ነገር ቶታ ወጫ እንደሆነ ማንም ሰው ያምናል። መንግስትም ያምናል። እዛ የቅንጅት ሰዎች እንደዛ የባህር በርን ጉዳይ ጠይቁ። እንደ ዶክተር ያዕቆብ አሰብ የማናት የሚል መጽሐፍ ሰዎች ማውቁት ኢትዮጵያውያን በመቶ ሺህ የሚቆጠሩ ከመላው ዓለም በሄድ ተፈራርሞ ሲወስዱ የዛን ጊዜ አቶ ሬድዋን እኮ ነገር ልጭሩ ነው የኤርትራ እንትን ነው ሲሉ ቆይተው አሁን ጅቡቲ ትንሽ ሀገር ናት ብለን ነው የምናስበው። ለእኛ ዲፕሎማሲ ከእነ አሜሪካን ባልተናነሰ መልኩ በጣም በርካታ ነገሮቻችን በጅቡቲ ነው የሚገባው። ሚስጥራችን ሁሉ በጅቡቲ ነው። የትጥቅ ኃይላችን ጭምር በጅቡቲ ነው የሚገባው። ይሄንን ቦታ ላይ በጣም አድምቶ መስራት የሚችል ዲፕሎማት ያስፈልገናል። በግጭት መሞት ነው ተገቢ አይደለም፣ ተፈጥሯዊ ሞትም አይደለም። ኢትዮጵያ ውስጥ መቶ ኪሎ ሜትር ወጥተህ ከአዲስ አበባ ሌሎች አካባቢ ድረስ ማትመለስ ከሆነ ምንድን ነው እሱ? አገር መንግስትስ እየመራ ነው ወይ? ሪሊ የኢትዮጵያ መንግስት አሁን አገር አንድ አድርጎ እየመራ ነው? እውነት እንነጋገር ከተባለ አማራ ክልል ስንሄድ አብዛኛው የገጠር ወረዳዎች በፋኖ እጅ ነው ያሉት። እውነት ነው መነጋገር ያለብን እዚህ መድረክ ላይ በፋኖ እጅ ነው ያሉት። ኦሮሚያም ላይ ስንሄድ በሸኔ እጅ ነው ያሉት። ትግራይ መቀሌ ህወሓት ናት። ያው ህወሓት ታግዳ እንኳን ከምርጫ ቦርድ ያን ማስፈጸም አልቻለም። መንግስት በጉልበቷ ራሷን ፓርቲ አድርጋ ቁማ ያው ምርጫ ይደረጋት እንጂ ትፎክራለች። እና እነኚህ ጉዳዮች ስናይ ኢትዮጵያ ውስጥ ያለው የሰላም ጉዳይ እጅግ አሳሳቢ ነው። ከዛ ውጭ ደግሞ አሁን ከዚህ ከማንነት ፖለቲካ ባሻገር በሃይማኖት ላይ የተንጠላጠለ ነገር እየተመለከተ ነው። አርሲ የደም ምድር ሆኗል። አኬልዳማ ሆኗል። ወደ ሀረርም የሄደ ነው ጉዳይ። ሰሞኑን ትንሽ ጋብ ብሎ የነበረው ከዚህ ከምርጫው 3 ዓመት ሌት ሆኖ በኋላ እናነሳዋለን የቤኒሻንጉል ጉሙዝ ምርጫና ደህና ነበር። እዛ አካባቢ ያለው ውዝግብ እጅግ የከፋ በጣም ብዙ ኢትዮጵያውያን ያለቁበት ብዙ ሲቪሊያንስ በጅምላ የተቀበሩበት ኤሪያ ነው ያ ኤሪያ አሁን ደግሞ እንደገና ገርሽቶበት በቀደምታ ወደ 50 የሚጠጉ ንጹሃን ዜጎች ተጨፍጭፈዋል። ይሄንን ስናይ አሁን የበለጠ በየሰፈሩም ጭምር ሰው መግደል ተራ ነገር ሆኗል። ትኋንና ቁንጫ መግደል ይቀላል። የሚገርመው ቁንጫ ስለምትፈናጠረም ፈልገህ እሷን ለመግደል ትቸገራል። ይህ ሰው ልጅ ግን ከቁንጫ ባነሰ መልኩ እየተያዘ ሲገደል ስታየው ወዴት እያዘገመ ነው? አይን ደም ይጠላል። ይሄ ደም እየበዛ ሲመጣ በኋላ ህዝቡ አይጎሽም ወይ? ውስጡ አይቆጣም ወይ? ህዝብ ይቆጣል እኮ። ህዝብ የተቆጣ ግን ወዮለት ለዚህ መንግስት። በጣም አደገኛ ሁኔታ ውስጥ ነው የሚያልፈውና እነኚህ ነገሮች የግድ ስርዓት መያዝ አለባቸው። የመንግስት ትልቁ ክፍተት የህግ የበላይነትን ማስከበር አልቻለም። ዶክተር አብይ ስልጣን ላይ ከወጡበት ጊዜ ጀምሮ 7 ዓመት አሳር ስናይ ነበር። ስለዚህ ስልጣን ላይ እንደወጡ ከዚህ ከአሸዋ ሜዳ ምናምን የተነሳ እንትን የጋሞዎች ጭፍጨፋ በጣም ብዙ ነገር አስከትለው አዲስ አበባም ተወሮ ማለት ነገር አየን። ገና በእግሩ አልቆመም። ጠቅላይ ሚኒስትሩም ገና አልጠነክርም። አራስ መንግስት ነው ብለን እንግዲህ የጀቦና ባብለን እዚህ ደርሷል። 7 ዓመት ደግሞ ትምህርት ቤትን ሊጋበት ነው፣ አጥንትም ሊቆረጥ የሚሞክርበት ነውና ከዚህ አንጻር በጣም ትልቅ ችግር አለ። የወሰንና የማንነት ሉዓላዊነት እኮ እንደ ሀገር ነው የሚታየው፣ እንደ ክልል አይደለም። ክልል ላይ እኮ ያለው ነገር ወሰን ነው፣ ተራ ነገር ነው እኮ። በአካባቢው ማህበረሰብ ሶሻል ኢንተራክሽን የምትፈጥረው ግንኙነት ነው። ይሄ ሉዓላዊነት የሚለው ነገር ግን በአንድ ክልል ደረጃም ከመጣ የመገንጠል በእርግጥ ኢታማዦር ሹሙም መሳሪያን አስረክቡና ተገንጠሉ ብሏቸዋል በህገ መንግስቱ መሰረት። ይሄ ደግሞ በጣም ከባለስልጣኖቻችን ብዙ ሚዲያ ላይ ተችቻለሁ። የማንጠብቀው ንግግር ነው። ለምንድነው የምንገነጥለው? ኢትዮጵያን ስልጣን ላይ የወጡት ሀገር እየነጣጥሉ ነው እንዴ? አገር አንድ አድርገው ሊመሩ እኮ ነው። አንድ አድርጎ ዛሬ እኮ የተገነጣጠሉ ሀገሮች አንድ የሆኑ እያየን ምንድነው ተገንጠሉ ብለን የምንላቸው? ተገንጥሎ ማን ብቻውን ይኖራል? ኢትዮጵያ ውስጥ ተገንጥሎ መኖር ይቻላል እንዴ? የትኛውም ሀገር ሰላም አግኝታ ያለው እነግርሃለሁ። አብሮ በጋራ መኖር ነው የሚያዋጣን ኢትዮጵያ ውስጥ። ይህም ብዙ ጊዜም ጠቅላይ ሚኒስትሩ ከአንጀታቸው ይሆን አላውቅም ይናገሩታል።
ደግሞ አንዳንዴ ባለስልጣናት ከፈልጋችሁ ሂዱ ብለው የሚናገሩት ነገር ደግሞ ማለት የትም ሀገር ላይ እንደዚህ አይነት ነገሮች የፈለገው አለመግባት ሲኖር ተገንጠሉ የሚል ነገር ግን እሱ ልክ በጣም ከባድ በጣም ትልቅ እንትን ነው እና አሁን የትግራይ ማህበረሰብ የትግራይ ልሂቃን የትግራይ ምሁራን ውስጥ ምንድን የሚፈጠረው በቃ ፌደራል መንግስት አልፈለገንም በየተማጆች ደረጃ ያለ ሹማምንት ሂዱ ተገንጠላችሁ ብሎናል በቃ ፕሮሰስ እናድርግና እንገንጠል ብሎ ቢሉ ምንድን ነው የሚፈጠረው? አትገነጠልም ብትለው ትናንትና እኮ ሚዲያ ላይ ወጥተህ እኮ እንትን ያልከው አንተ ነህ። ህገ መንግስቱን የመገንጠል እንትን ይስጠኛል አንቀጽ 39 ሪፈረንደም አድርገን እንገነጠላለን። ይሄ በጣም አደገኛ ነውና አንዳንድ ጊዜ ለዚህ ነው ቅድም ያልኩህ ቃላት በጣም አጥንት ሰርሳሪ ናቸውና ስሜታዊ የሆነን እንኳን የምንናገራቸውን ቃላት በተለይ የመንግስት ኃላፊነት ላይ ሹመት ላይ ህዝብን በመምራት ላይ ያሉ ሰዎች በጣም መጠንቀቅ የሚገባን እሱ ነው። እንግዲህ ይህን ያክል ካልን ይህንን የታጠቁ ኃይሎችና መንግስት እስከምን ይዘልቃሉ? እንደዚህ እየተዋጉ እስከየት ድረስ ነው የሚሄዱት? እንግዲህ እንዲህ የሰፋ የሚመጣ ከሆነ አድማሱን ካሰፋ ይሄ ግጭት ተኩስ ነበረ ውጊያ ነው ይባል ነበር። ያው ውጊያ የተወሰነች ነገር ናት። ከዛ ወደ ተኩስ ተለውጧል። አሁን የተኩስ ልውውጥ ይደረጋል። ውጊያ አለ ምናምን። አሁን ትንሽ ሸማቂዎች ናቸው ምናምን ይባላል አይደል? መንግስትም እኮ በድሮን ጭምር እየታገዘ በአየር ኃይል ጭምር እየታገዘ በታንክና መድፍ ጭምር እየታገዘ በዘመናዊ መሳሪያ እየታገዘ እንደሚዋጋ እያሳየን ነው እኮ ያለው። በዚህ ደረጃ በትልልቅ የጦር እንትን እግረኛ ጦር እንዲህ እየተዋጋ እንደ ተራና የተከሰከሰ ሽፍታ መቁጠር የለብንም። ለምንድን ነው የምንወሻሸው? በቃ የለየለት ጦርነት ገብተናል። ቁጭ ብለን አስበን እንዴት አድርገን እንውጣ? አገሪቱ ለጦርነት የምታወጣው ገንዘብ ኢኮኖሚ ህዝቡን ጦም እያሳደረው ነው። ትውልዱን እየገደለው ነው። ትምህርት ቤቶች፣ የጤና ኬላዎች እየወደሙ ናቸው። በጦርነቱ የማይማር ትውልድ እየፈጠርን ነው። ዓለም ወደ ስልጣኔ እየሄደች እኛ ወደ ኋላ እየሄደ ነው። ኢትዮጵያ ውስጥ ደግሞ ሁሉም ክልሎች እኩል የማያድጉ ከሆነ የሚነሳው ውዝግብ የከፋ ነው የሚሆነው። አንዱ አካባቢ ላይ ጦርነት ሆኖ ትውልዱ የማይማር ከሆነ፣ አንዱ አካባቢ ላይ ደግሞ ሰላም ሆኖ አንጻራዊ ሰላም ኖሮ ትውልዱ እየተማረ ከቴክኖሎጂ ጋር የሚገናኝ ከሆነ ኋላ ላይ እነኚህ እንደባልቆ አንድ ላይ ለመምራት ችግር ነው የሚሆነው። ያ ትውልድ እንደገና ጥያቄ ያነሳል። እኔ ክልል ላይ ጦርነት ተፈጥሮ ያን ጦርነት አስፈታው እኔ እንዳልማር አድርገኛል ይዋል። ስለዚህ ይሄንን ችግር ለመፍታት መጀመሪያ ደረጃ መንግስት ላይ እኛ ምንጮው እንትን ስለምንለው አይደለም። ተወረደም ጠላ የሚያስተዳድረን መንግስት ነው። ንጉሥ ወይ 1000 ዓመት ንገስ ብትል ወደሽ ነው ከጣቢት ንጉሥ ተመረቂ ይላሉ አበው። እንግዲህ ባይመቸንም እንገዛለን። ተመርጫለሁ ብሏል። እኔ አልመረጥኩትም። ምርጫዬም አይደለም ብልጽግና። ነገር ግን ከተመረጠበት በብዙሃን ድምፅ ደግሞ ማክበር የዲሞክራሲ አንዱ መገለጫ ነው። በዛ መሰረት እየታደር ነው የሚያስተዳድረን እሱን ነው። ከዚህ አንጻር መንግስት እንደ አንድ ትልቅ አባወራ ነው የሚታየው፣ እንደ አንድ ቤተሰብ መሪ ነው የሚታየው። የታጠቁ ኃይሎች አኩርፈው ነው የታጠቁት። ምንም እኮ የለም። አብረው የነበሩ ለሱ ስልጣን መረጋጋት ጉሮሮ ለጉሮሮ ሲተናነቁ የነበሩ ናቸው ከህወሓት ኃይሎች ጋር፣ ከህወሓት ወራሪ ኃይል ጋር። ምን ጥርጥር አለው? ይሄን ያክል የተወደሱ ሰዎች ናቸው ዛሬ እንደገና አፈሙዝ አዞሩ። ለባል ትናንትና ከትግራይ ጋር በነበረው ጦርነት ኤርትራ ገብታ ኢትዮጵያ ድጋፍ አድርጋል። ምንም የሚዋሽ ነገር አለ? ፀሐይ የሞቀው እውነት ነው። ዛሬ ደግሞ እንደገና እሷ ላይ የጦርነት አታሞ እንደልቃለን። እነኚህ ነገሮች ስናይ ትናንትና ወዳጅ ነበሩ፣ ዛሬ ደግሞ ወደ ጠላትነት በመቀየር ደግሞ ፍጥነቱ። ከዚህ አንጻር መንግስት ወደ ሰፊ ሆኖ እነኚህ የታጠቁ ኃይሎች ምንድን ነው ጥያቄያቸው የሚለውን ብዙ ጊዜ ሰዎች ሀገራዊ ምክክር ጋር ያነሱታል። እግረ መንገዱን እሱን ትንሽ አንስቼለት ሀገራዊ ምክክሩ 30-40 ዓመት ሊፈጅ ይችላል። ከሌሎች ሀገሮች ልምድ አንጻር ስንወስድ ረጅም ዓመታት ይፈጃል። በህብረተሰብ ውስጥ ያሉ ስር የሰደዱ ችግሮችን ለመፍታት ነው። ይሄ እኮ አሁን ጊዜያዊ ችግር ነው። ይሄ ጊዜያዊ ችግር ስር ሰዶ ሌላ ዳሜጅ ከመፍጠሩ ፊት እንዴት አድርገን እንፍታው የሚለው በሀገራዊ ምክክር ውስጥ ለጊዜው ማለፍ አይችልም። ምናልባት ወደፊት ይሄ ችግር ሊፈታ ይችላል። አሁን ግን ይሄን ጦርነት ለማቆም ከሀገራዊ ምክክሩ በተሻለ ፍጥነት ችግሩን የሚፈታ አካል ያስፈልጋል። ይሄ ደግሞ ወደ ድርድር ማስኬድ ነው። በገለልተኛ አካል መደራደር ነው። ቁጭ ብሎ መንግስት ለድርድር በሩን ይክፈት እንጂ ምናልባት ታጣቂዎች መሳሪያቸውን አውርደው ወደ ድርድር ይምጣ፣ ይሄን ማንም ሰው አያደርገው። ማንም ሰው ታጣቂዎቹ መሳሪያቸውን አውርደው እንትን ብለው አስረክበው ምናምን ወደ ድርድር ነው እዛ መሳሪያቸውን እንደያዙ በሌላው ገለልተኛ አካል። ምክንያቱም ሞክረውታል ዶክተር አብይ ታንዛኒያ ድረስ ከአንዴ ሁለቴ እኮ ይኖራል ከኦላ ጋር ለመነጋገር ማድረግ ነው። ያንን ምንም ከህዝብ ቢደብቁትም ህዝቡን ቢያሳትፉ እኮ ውጤታማ ይሆናል። በካድሬ ብቻ ወይም ለመንግስት ወገናዊ በሆኑ ሹመኞች ብቻ ለመምራት የሚገባው ማህበረሰቡ ገለልተኛ ሆኖ አካላት የሚሳተፉበት እንጂ የፖለቲካ ሰዎች ብቻ አይደሉም እኮ። እነሱ እኮ ባያዝ ያደርጋሉ። ሁሉም የራሱ ኢንተረስት አለው። ይሄንን ግምት ውስጥ ማስገባት ገለልተኛ በሆኑ አካላት ሰጥቶ በመቀበል መሪ መንግስት በራሱን ለድርድር አዘጋጅቶ ይሄንን መነጋገር ያስፈልጋል። ፕላሷን መሙላት የሚችልበት ሁኔታ ኢንተርናሽናል አክሴፕታንስ ማግኘት አለበት። ዛሬ እኮ ሉላዊ ምን ወለደው ምንላት ዓለም ሉላዊ ናት። አሁን እዚህ ዓለም ላይ ያለን ግሎባል ወርልድ ላይ ያለን ብቻችንን የምንሄድ ኢትዮጵያ ብቻ ራሷ የቻለች ደሴት አይደለችም። ከሌላው ዓለም ተለይታ እኮ የምትሰራው ስራ የለም። ዓለምስ ምን ይላል? አክሴፕት ሊያደርግ ይገባል ብቻውን ዓለም
ዝም ብለህ የምታልፈው ከሆነ ማት ኢትዮጵያ በእርዳታ በብድር ምናምን የምትኖር ሀገር ናትና ማት ነገር ነው የምታጣው። ምርጫው ልክ አይደለም፣ ዲሞክራሲ አይደለም፣ ግልጽነት ይጎለዋል ብለው ካሉ እነሱ ኮንፊርም ካላደረጉ ምንድን ነው የምታመጣው? ችግርን እንዴት ነው የምትጋፈጠው? እሱም ጥናት ያስፈልገዋል። ሁለተኛ አገራዊ ምርጫ ምርጫ ተደርጎ ኢትዮጵያ በምርጫ ፖለቲካ መንግስት መቀየር የምትችል ሀገር ሆና በማግስቱ ሞት ምን ቅር አይለኝም። ጥሩ ዕድሜ ነው ያለው። አንድ ቀን ምርጫ መጥቶ እንዲሁ መርጠን አውርደን እሱ መርጠን አውርደን የመረጠውን አውርደን ሌላ መርጠን በዚህ መልኩ በሰላማዊ መልኩ ብንቀያየር የት እንደርስ ነበረ? እቺ ሀገር የት ደርስ ነበረ? የት ደርስ ነበር? እቺ ሀገር 97 ላይ እንመለስ ፈጣሪ ልብ ሰጥቷቸው ያን ስልጣን ለቅንጅት ቢለቁት ኖሮ ብሌቭ ኦር ኖት ቅንጅት በዛ ሁኔታ ውስጥ ተረጋግቶ መምራት ስለማይችል ከ5 ዓመት ቆይታ በኋላ ይሄ መረጥ ነበር። ለምን ራሱ ሊመለስ ይችላል? ተራይቶ ራሱን ፈትሾ ለምን ህዝብ አልመረጠንም? ችግራችን ምንድን ነው ብሎ ፈትሾ ይመለስ ነበር። አቤት ቅብብሎች ሲያምር መለስንም እድሜን ያርዝመው በምድርም በሰማይም ብለን እንመርቀው ነበር። አየህ እዛ ቦታ ላይ ትራኩ ተበላሽ፣ ክሩ ተበጠሰ። ከዛ በኋላ እንዴት ይምጣ? ከዛ በኋላ ህወሓት እንዳየው 100% ጭምር ፓርላማውን ተቆጣጠረችው። አሁንም እኮ ከ100% አያንስም ፓርላማው። የሚቀጥለው ምናልባት ጸጉራቸውን የሚተሻሹ ፓርቲዎች የሆነ ቦታ እንዲያሸንፉ ተደርገው ፓርላማ ገብተው ልናያቸው እንችላለን። አብሮ መስራት ከመንግስት ጋር በሚለው በቀደም አይተሃል። ለእንግሊዙ አምባሳደር የብልጽግና ምክትል ፕሬዚዳንት 275 ተመራጮች አሉ ተሿሚዎች ከተቃዋሚ ፓርቲ ወሰናቸው ሾመናል እኮ 4 ሚኒስትሮችና እንደዚህ ብለው እንደ ትልቅ ኢሹ ማን ሾሙልን አላቸው። እነሱን ሾሙልን እኮ አላለም። ሹመት ማጋራት የምርጫ ጉዳይ አይደለም። የምርጫ ጉዳይ ላይ ዲሞክራሲ መገለጫ አይደለም በነገራችን ላይ ምርጫውን እንዳሸነፈ ነው ነገር እኔ በጣም ብዙ ያማኮ ለምሳሌ ፓርቲዎችን አባብሎ አቅም አሳጥቶ የውድድር አቅማቸውን የማሳጣትም አንድ ሊሆን ይችላል። ምን አለ አሁን አቅም አላቸው እንዴ? ሰሞኑን አይታል የቦሮ ዲሞክራሲያዊ ፓርቲ ብልጽግና ጆይን አደረኩ አለ። እዚህ እኮ የፓርቲ የውጭ ግንኙነት ኃላፊ ዶክተር መብራቱ እኮ የምክር ቤት አባል ነው። የፓርላማ አሸንፎ ገብቷል። ግን አላውቀውም ብላ እንዴት አድርገው በታት ነው እንዲህ ነው አይውል አየህ ማርሲላስ አንዱ ሲልስ አንዱ ይጣፍጠዋል። ሳልቬት ያደርጋል፣ ይቀራውጣል። ከዛ በኋላ ይህችን ሲስተም ይጠቀምና እንዲህ ያደረጉት ብዙ ፓርቲዎች በዚህ የተመሰረተው ፓርቲ ከአካባቢው አልፎ የመንግስት ስልጣን መያዝ የሚችል አይደለም። እውነት ለመናገር አሁን ያሉት ፓርቲዎች የክልል ፓርቲዎች መርጃ አድርገው በጋራ ካልመጡ በስተቀር እነሱ ብቻቸውን ፓርላማ ገብተው ቢያሸንፉ የአካባቢያቸው ህዝብ አይኖርም እኮ። ለአንድ ሰው ፓርላማ መግቢያ ትኬት ነው የሚቆርጡት። ምን ትርጉም የለውም። ምርጫ እኮ ለውጥ ወንበር መለወጥ መንግስት መለወጥ የሚያስችል መሆን አለበት። ይሄን ለማድረግ የጋራ ህብረት ያስፈልገውና እኔ ምርጫ ቦርድም አሁን አቅም ያለው አይመስለኝም። ምርጫ ቦርድ ኤኒዌር ኢትዮጵያ ውስጥ ምርጫ ለማካሄድ እንቅፋት የሚሆን ነገር የለም ብለዋል የቦርዱ ሰብሳቢ ሜላትወርቅ። ወይዘሮ ሜላትወርቅ ይህን ብለዋል። እኔም ሰምቻቸዋለሁ። በጣም የሚያሳዝነው ግን ወይዘሪት ብርቱካን እንኳን በነበረችና በየቀኑ እንገናኝ በነበረበት ሰዓት በምርጫ በስድስተኛው ሀገራዊ ምርጫ በጣም አስቸጋሪ ሁኔታዎች እንደነበሩ ትናገር ነበር። በጣም አስቸጋሪ ሁኔታዎች ኢቭን ኢፍ የምርጫ አስፈጻሚዎች ከገዢው ፓርቲ ካድሬዎች ተመልምለው ሰጥተው ፋይት ስታደርግ ነበር። እኛ በምናቀርበው ሪፖርት ኢዜማ እኮ ብቸኛው ፓርቲ ነው በወቅቱ ለመንግስትነት ለመዋደር በዛን ሰዓት። ለዚህ እኮ በጣም ኢገር ሆነን የሰራ ነው። 300 ምናምን መቀመጫ ያቀረበውን ብቸኛ ፓርቲ እሱ ነበር በወቅቱ መላው ሀገሪቱ ባለው እንትን ውስጥ። እውነት መናገር ተገቢ ነው። ይሄንን ስታስበው ምርጫ ቦርድ አሁን አቅም አለው ወይ? ሪሊ አቅም አለው ምርጫ ቦርድ? ሰላሙ የመንግስት ጉዳይ ነው። ይህን ሰላም ማስከበር የክልል መንግስታት ወይዘሪት ብርቱካን ባለፈው ምርጫ የክልል መንግስታት እየተባበሩን አይደለም ብላ ቃል በቃል ተናግራለች። የጋራ ምክር ቤት ላይ መጣ እነሱም በግልጽ ነበር የምትናገረው። ከዚህ በዘለለ ግን አሁን ደግሞ ምርጫ ቦርድ በአዲስ የሰው ኃይል የሚተካው የባለፈው እንደርሾ እንኳን እንዲቀር አልተደረገም። ወይዘሪት ብርቱካን ተመራው የነበረው የምርጫ ቦርድ ካቢኔ ዛሬ አንዱም የለም። ምናልባት መጨረሻ ላይ ወይዘሮ ሜላት አሁን ያሉት ከተወሰነ እንትን በኋላ መጡ ናቸው። ይሄ ደግሞ የራሱ ችግር አለው። እንጀራ እንኳን ለመጋገር እርሾ ያስፈልጋል። እንዲህ ውሃ የሆነ ገበቴ ውስጥ የምታስቀረው ባልዲ ውስጥ የምታስቀረው እርሾ መኖር አለበት። እሱማ በጣም ከባድ ነገር ነው እና እኔ እንግዲህ ጥሩ ነው ምርጫው ማድረግ ከተቻለ፣ ግን ምን ያክል ታማኝ ምርጫው ራሱ ሌላ የቀውስ መነሻ እንዳይሆን እቺ በቋፍ ያለች ሀገር ሌላ ቤንዚን እንዳይሆን ምርጫውም ጥንቃቄ ማድረግ ያስፈልጋል። ባለፈው ለምጣዷ ሲባል ተብሎ ምርጫው እንዲያልፍ ተደረገ። መውጫ መንገድ ጠፍቶ ሌላ የህግ ማብራሪያ ጠይቆበት የህግ ትርጉም ጠይቆበት አለፈ። እንግዲህ ዘንድሮም የህግ ትርጉም ተደርጎበትም ቢሆን እንግዲህ የሚያልፍ ከሆነም ያልፋል። አሁን ግን ውሃውም አልቦቀ እንደምናየው ባለፈው ከ5 ዓመት በፊት በዚህ ሰዓት ላይ የነበረው የምርጫ ቅስቀሳ ከህዳር 8 ጀምሮ እጅግ ከፍተኛ ነበር። አሁን እጩ አቁሙ ተብሏል። ምን ያክል ፓርቲ እጩን አቀረበ እኔ አላውቅም። ምርጫው ራሱ ብዙም አጀንዳም አይደለም። ማየት ነበረብን አጀንዳ ሆነ ምርጫው ሚዲያዎችን ብዙዎቹ ማራገብ ነበረባቸው እና እናደርጋለን የሚለው እንደገና ብልጽግና ብቻ ለመሞሸር ከሆነ ማንም አይከለክለውም። ምርጫውን ባይደረግ ስልጣኑ ላይ ቁጭ መብራት ይችላል። ምን ችግር አለ? በቃ ብቻ አስፈልገንም ብሎ ብልጽግና ወስኖ በሱ ምክር ቤት በቃ ቀጥለናል ብሎ
ምን ጠመንጃ አታነሳበትም እኮ ሌላውን ዓለም ይፍራ እንጂ ኢትዮጵያውያንን እንዳይፈራ። ምን ያስፈራል ኢትዮጵያውያንን? ኢትዮጵያውያን ምርጫ ተደረገ አልተደረገ ምንም ሳይንስ አይሰጠውም ኢትዮጵያውያን። ምክንያቱም በምንም ሊያምኑ ፖለቲከኞችንም አያምነንም፣ ፖለቲካ ፓርቲዎችንም አያምንም፣ መንግስትንም አያምንም። እንዲህ አይነት ደረጃ ላይ ደርሰናል። የትኛው ሰው ነው ምርጫ ስትል እኮ ይስቅባል ሰው በጣም በቃ። አንዳንድ ሰዎች የት ነው የምትወዳደረው? ባለፈው ላይ አዶላ ትውልድ ሀገር ሄጄ ተመላልሻለሁ። ባለፈው ዓመት በሆነ ኬዝ ነው በማህበራዊ ጉዳይ ቤተሰብ የመዛ ስላለ ነው። እና አንድ የሆነ በስታን እንደዚህ መዋደር ፈለክ እንደ 471 ኪሎ ሜትር ሄጄ 7ኛውን ሀገራዊ ምርጫ የአዶላ ላይ ስወዳደር አስበው። እንዴት የሚገርም እኮ አፍንጫዬ ስራ አዲስ አበባ እያለ እሱስ ቢሆን ምን ለምን ዘጭን ቦጭ ትላለህ በማይሆን እንትንና መጀመሪያ ሀገር ማጽናት ነው ከምርጫው ፊት